ልቦች ሁኔታዎች አሏቸው፣ እጅግ አስደናቂ ሁኔታዎች። አንዳንድ ጊዜ ልብ በዱንያ ይንጠለጠላል፣ አንዳንዴ ከዱንያ ነገር በአንዱ ይንጠለጠላል፣ አንዳንዴ በገንዘብ ይንጠለጠላል፣ ገንዘብም ትልቁ ጭንቀቱ ይሆናል። አንዳንድ ጊዜ በሴቶች ይንጠለጠላል፣ ሴቶችም ትልቁ ጭንቀቱ ይሆናሉ። አንዳንድ ጊዜ በቤተ መንግስቶችና በመኖሪያ ቤቶች ይንጠለጠላል፣ ይህም ትልቁ ጭንቀቱ ይሆናል። አንዳንድ ጊዜ በተሽከርካሪዎችና በመኪናዎች ይንጠለጠላል፣ ይህም ትልቁ ጭንቀቱ ይሆናል። አንዳንድ ጊዜ ግን ከአላህ ዐዘ ወጀል ጋር ይሆናል። ሁልጊዜ ከአላህ ጋር በአላህ ሱብሓነሁ ወተዓላ ይንጠለጠላል። ዱንያም መዳረሻ እንደሆነች ያያል፣ ወደ አላህ አምልኮና ወደ አላህ ታዛዥነት መዳረሻ። ስለዚህ ዱንያን ይጠቀማል፣ ምክንያቱም ለእርሱ ተፈጥራለችና። ዱንያም አትጠቀምበትም። ወንድሞቼ ተመልከቱ፣ የዱንያ ሰዎችን ተመልከቱ። ዱንያ ታገለግላቸዋለች ወይስ እነሱ ናቸው የሚያገለግሏት? አዎን፣ እነሱ ናቸው የሚያገለግሏት። ራሳቸውን በእርሷ ማግኘት ውስጥ ያደከሙ ናቸው። የአኺራ ሰዎች ግን እነሱ ዱንያን ተጠቅመዋል፣ ዱንያም አገልግላቸዋለች። ስለዚህ አይዟትም ከአላህ ውዴታ መንገድ ውጭ፣ ከአላህ ውዴታ ውጭም አያወጧትም። ስለዚህ በመውሰድም ሆነ በማውጣት ተጠቅመዋታል። ነገር ግን የዱንያ ሰዎች በእርሷ የደከሙት፣ በሌሊት የተነሱት፣ መዝገቦችን የሚመረምሩት፣ ቼኮችን የሚመረምሩት፣ ወጪዎችን የሚመረምሩት፣ ክፍያዎችን የሚመረምሩት፣ የወሰዱትና ያወጡትን የሚመረምሩት፣ እነዚህ በእውነቱ ዱንያ ተጠቅማባቸዋለች። እነሱ ግን ዱንያን አልተጠቀሙባትም። ነገር ግን የተረጋጋ የሆነ ሰው አላህ ለእርሱ በቂ ሲሳይ ያደረገለት፣ ከሰዎች የሚያስፈልገውን የሚያስቀርለት፣ ከአላህ ታዛዥነትም የማያሰናክለው፣ ዱንያ ያገለገለችው እርሱ ነው። እነዚህ የልቦች ሁኔታዎች ናቸው። የልቦች ሁኔታዎች ከአራቱ ሁኔታዎች ሁሉ የበለጡ ናቸው። ስለዚህ በሁላችንም ላይ ግድ ይላል፣ ከእናንተ በፊት ለራሴም እያልኩ ልቦቻችንን በየሰዓቱ በየቅጽበቱ ልንመረምር ይገባናል። አንተ ልብ ሆይ ወዴት ተመለስክ? ወዴትስ ሄድክ? ለምን ከአላህ ትርቃለህ? ለምን ወደ ቀኝና ወደ ግራ ትዞራለህ? ነገር ግን ከተረገመው ሸይጣን ከአላህ እንጠበቃለን። ሸይጣን ይህንን መንገድ ለአደም ልጆች ያሳምራል፣ ብዙ ሰዎችንም አሸንፏል፣ ሰዎችንም ከሰላት እስከሚያዘናጋ ድረስ። ከሁለቱ ሸሃዳዎች በኋላ ዋና ካፒታሉ ከሆነው ነገር ወደ ሰላቱ ሲገባ ታገኘዋለህ። ልቡ ወደ ቀኝና ወደ ግራ ሲወላወል ታየዋለህ። ከሰላቱም ይወጣል ከእርሷ ምንም ሳይረዳ። ሰዎችም ይጮሃሉ፣ ሰላታችን ከፋህሻና ከመጥፎ ነገር አትከለክለንም ይላሉ። የአላህ ቃል ኪዳን የት ነው? ወንድሜ ሆይ ሰላትህ በእርግጥ ሰላት ነውን? ከተክቢራ ጀምሮ መጨረሻ የሌለው የሐሳብ በር ከተከፈተልህ በእውነት አንተ ሰጋጅ ነህን? በአካልህ ሰግደሃል፣ በልብህ ግን አልሰገድክም። ከነቢዩ ሰለላሁ ዐለይሂ ወሰለም የተዘገበው ሐዲስ ውስጥ ከሰላትህ የምታገኘው የተረዳኸውን መጠን ብቻ ነው። ግማሹን፣ ሩቡን፣ ሶስተኛውን፣ አስረኛውን፣ አምስተኛውን እንደ ተረዳኸው መጠን። ስለዚህ ልቦች ከአንድ ደረጃ ወደ ሌላ ደረጃ ይሸጋገራሉ።